ተናስተልኝ የዚህ ሴክሬት ኢንስቲትዩት ቤተሰቦች ዛሬ ግሬድ 11 ሂስትሪ ዩኒት 6 ፓርት 2 ዲስከስ እናደርጋለን። በዛሬው ውይይታችን 6.2 ኮንታክትስ ኦፍ አፍሪካ ዊዝ አውትሳይድ ወርልድ የሚለውን እናገራለን። እንዴት አፍሪካ ከውጩ ዓለም ጋር እንዴት ኤርሊ ኮንታክት እንደመሰረተ የምናይበት ነው። ኦቨርቪው በ6.21 ኤርሊ ኮንታክትስ አሎንግ ዘ ዌስተርን ኤንድ ሴንትራል አፍሪካን ኮስትስ እንዴት ነው መጀመሪያ አፍሪካኖች በምዕራቡ እና በሴንትራል በማዕከላዊ አፍሪካ ጠረፍ አካባቢ እንዴት ከውጩ ዓለም ጋር ኮንታክት እንደመሰረቱ እናያለን። ኖርዘርን ኮስታል ላይን ኦፍ አፍሪካ ሜንቴን ኮንታክት ዊዝ ዩሮፕ አክሮስ ሜዲትራኒያን ሲ። በፊትም ጀምሮ ሜዲትራኒያን ባህርን ተንተርሶ ያለው የሰሜን አፍሪካ ክፍል ከአውሮፓውያኖች ጋር ግንኙነት ነበር። በፊትም ቢሆን የተለያዩ አይነት ግንኙነቶች ነበሩ። ነገር ግን ይሄ ዋነኛው ግንኙነት የተመሰረተው በ15ኛው ክፍለ ዘመን ነው። ይህንንም ኢኒሼት ያደረጉት ፖርቹጊዞች ናቸው። ፖርቹጊዝ ኢኒሼትድ ኤክስፕሎሬሽን ኢን ዘ 15th ሴንቸሪ አገር የማሰስ እንቅስቃሴ ጀመሩ በ15ኛው ክፍለ ዘመን። ይሄ የፖርቹጋሎች አገር አሰሳ ፕሮግራም ስፖንሰር የተደረገው ወይም ደግሞ የተደገፈው ኤክስፕሎሬሽንን በጣም አፕሪሼት ያደርግ የነበረ አንድ ልዑል ነበረ። የፖርቹጋል ፕሪንስ ሄንሪ ዘ ናቪጌተር ይባላል። ፕሪንስ ሄንሪ ይህንን በከፍተኛ ሁኔታ ኦርጋናይዝ ያደረገው የናቪጌሽን ትምህርት ቤት በማቋቋም ጎበዝ ሴለሮችን ከተለያዩ አካባቢዎች አምቶ በማሰልጠን ይህን ነገር ስፖንሰር ያደረገው ፕሪንስ ሄንሪ ነው። ስለዚህ የፖርቹጊዝ ኤክስፕሎሬሽን ሁልጊዜ ሲነሳ ፕሪንስ ሄንሪ ዘ ናቪጌተር አብሮ ይነሳል። ምን ነበረ ሜን ሞቲቭ? ይሄ የኤክስፕሎሬሽን ይሄ የአገር አሰሳው ዋነኛ ሞቲቭ ወይም ደግሞ ድራይቪንግ ፎርሱ ምን ነበር ብለን ስንመለከት የመጀመሪያው ዳይሬክት አክሰስ ቱ ጎልድ ፕሮዲውሲንግ ኤሪያስ ወርቅ ሀብት የበለጸጉ አካባቢዎችን ፈልጎ ማግኘት ነው። የት ኢን ዌስት አፍሪካ ምዕራብ አፍሪካ ከፍተኛ የወርቅ ክምችት ያለበት አካባቢ እንደሆነ መረጃ ስለነበረ እነዛን አካባቢዎች ኤክስፕሎር አድርጎ ማግኘት ይሄ አንደኛው ድራይቪንግ ፎርሱ ነበር፣ ምክንያቱ ነበር። ሁለተኛው ግን ምክንያት ደግሞ ምን ነበረ? ኦቶማን ተርኮች ወደ ሩቅ ምስራቅ የሚወስደውን መንገድ ዘግተውታል። ይህንን ንግድ ብቻቸውን የተቆጣጠሩት አረብ ሚድልሜን ናቸው። በግመል በመሳሰሉት በላንድ ሩት በመሄድ ከሩቅ ምስራቅ በተለይ ሲልክ እና የተለያዩ ስፓይሶች ከሩቅ ምስራቅ በማምጣት አውሮፓ ውስጥ በከፍተኛ ዋጋ በመሸጥ ዋነኛ ተጠቃሚዎች ሆነው ነበር። ምክንያቱም በባህር ወደ ሩቅ ምስራቅ የሚወስደው መንገድ ኦቶማኖች ስለዘጉት፣ ኦቶማን ቱርኮች ስለዘጉት። ስለዚህ እነዚህን የአረብ ሚድልማንን ሮል ለማስቀረትና ቱርኮች የዘጉትን ወደ ሩቅ ምስራቅ የሚወስደው መንገድ አማራጭ መንገድ ለመፈለግ አስፈላጊ ስለነበረ ነው ኤክስፕሎሬሽን ነው። ስለዚህ ሁለት ምክንያት፣ አንደኛው ጎልድ ሪች የሆኑ ዌስት አፍሪካን አካባቢዎችን ፈልጎ ማግኘት ፊዚካሊ ሄዶ መቆጣጠር፣ ሁለተኛው ደግሞ የንግድ መስመሩ ስለተዘጋ በጣም አትራፊ የሆነ የንግድ መስመር ስለተዘጋ ለሱ አማራጭ መንገድ መፈለግ ነው። በሳውዝ አፍሪካ በአፍሪካ ደቡባዊ ጫፍ በኩል አድርጎ ወደ ሩቅ ምስራቅ የሚወስድ መንገድ ካለ ሌላ አማራጭ ትሬድ ሩት ወይም ደግሞ የንግድ መስመር የጉዞ መስመር ለመፈለግ ነው። እነዚህ ዋነኛ ድራይቪንግ ፎርሶቹ ነበሩ። ኢቨንቶች ታዲያ ምንድን ናቸው? ዋና ዋና በዚህ ረገድ በዚህ በአገር አሰሳ ረገድ የተከናወኑ ዋና ዋና ድርጊቶች ምንድን ናቸው ስንል መጀመሪያ በ1415 ፖርቹጊዞች ሴውታ የምትባለውን ቦታ ተቆጣጠሩ። ሞሮኮ ላይ የምትገኝ ነች። ቱ ናቪጌት ዚ አፍሪካን ኮስት የአፍሪካን ጠረፋማ ቦታዎች ኤክስፕሎር ለማድረግ ቀስ እያሉ ለማሰስ መጀመሪያ ያደረጉት በ1415 ሴውታ የምትባለውን ቦታ የተቆጣጠሩበት ነው። ትንሽ ቆይተው በ1418 ዘይ ሪችድ አት ዘ ካናሪ አይላንድስ የሚባሉት ቦታ ላይ ደረሱ። እነዚህ ካናሪ አይላንድ ስፔኖች ይዘናቸዋል የሚሏቸው ቦታዎች ነበሩ። ፖርቹጊዞች ይህን ተቆጣጠሩ። በዛው ዓመት ዘይ ስታብሊሽድ ኤ ኮሎኒ አት ፖርቶ ሳንቶ የሚባል ቦታ ላይ ግዛት መሰረቱ ወይም ደግሞ ተቆጣጠሩ። ይሄ ፖርቶ ሳንቶ የሚገኘው ማዲራ አይላንድ ላይ ነው። ከ1409 እስከ 1496 ስፔኖች ኦራን የሚባለውን አካባቢ ይዘውት ነበር አልጄሪያ ላይ እና ሜሊላ የሚባል ሞሮኮ ላይ የያዙት ግዛት ነበር። በ1578 በሞሮኮና በፖርቹጊዝ መካከል የተደረገ አንድ ትልቅ ጦርነት ነበር። አልሳኪር ኩቢር ይባላል። አልሳኪር ኩቢር በ1578 በሞሮኮና በፖርቹጊዝ መካከል የተደረገ ጦርነት ነው። በዚህ ጦርነት ሞሮኮዎቹ ፖርቹጋሎችን አሸንፏቸዋል። ዚስ ሪዛልትድ ኢን ዘ ዲፊት መሸነፍ ብቻ ሳይሆን ይህንን የሞሮኮን ጦር ይመራ የነበረው የፖርቹጋልን ሰራዊት ይመራ የነበረው የፖርቹጋል ንጉስ ኪንግ ሰባስቲያን ፈርስት የተሸነፈበትና ድል የተደረገበት ጦርነት ነው። እሱና ሌሎች ብዙ እሱን ተከትሎ የነበሩ ትልልቅ ኖብሎች ተሸንፈዋል። ኤክስፓንሽን ኦፍ ፖርቹጊዝ ኢንፍሉዌንስ በኋላ ቀስ በቀስ እንዴት ነው የፖርቹጋል ኢንፍሉዌንስ እየተስፋፋ የመጣው? የኤክስፕሎሬሽን አቺቭመንት ውስጥ ምንድን ይመስላል ስንል ከ1430 እስከ 1490 ፖርቹጊዝ ሴለርስ ኤክስፕሎርድ ዘ ኢንታየር ዌስተርን ኮስት ኦፍ አፍሪካ የፖርቹጋል አገር አሳሾች ከ1430 እስከ 1490 ባለው ጊዜ ውስጥ የኢንታየር ዌስተርን የአፍሪካን ምዕራባዊ ጠረፎች ይዘው ያሰሱበት ጊዜ ነበር። ይህንን ሰሜን ጫፍ ተነስተው እስከ ኬፕ ኦፍ ጉድ ሆፕ የምንለው የአፍሪካ ጫፏ ነች። ሳውዘርን ቲፕ ኦፍ አፍሪካ ኬፕ ኦፍ ጉድ ሆፕ ትባላለች እና ጠቅላላ ይህንን መስመር እስከታች ድረስ ዌስተርን ኮስት ኦፍ አፍሪካን ኤክስፕሎር ያደረጉበት ጊዜ ነበረ። ይሄ ወደ 60 ዓመት የፈጀ ዘመን ይህን አካባቢ በሙሉ ፖርቹጊዝ አገር አሳሾች ያሰሱበት ነበር። ዌስተርን ኮስት ዘ ኢንታየር ዌስተርን ኮስት ኦፍ አፍሪካ ራውንዲንግ ኬፕ ኦፍ ጉድ ሆፕ መጨረሻ ላይ ኬፕ ኦፍ ጉድ ሆፕን ወይም ደግሞ የአፍሪካ ጫፏን ራውንድ አድርገው ዞረው የመጡበት ጊዜ ነው። ራውንዲንግ ዘ ኬፕ
access to the Swahili trading ወደ ስዋሂሊ ትሬዲንግ ስቴት on eastern coast ወደ ኢስተርን ኮስት የመጡበት ነው። በደቡባዊ አፍሪካ አድርገው ይሄ ነው ኬፕ ኦፍ ጉድ ሆፕ የምንለው ጫፉ የአፍሪካ ጫፍ ነው። በዚህ ጋር አድርገው ወደ ኢስተርን ኮስት ኦፍ አፍሪካ የመጡበት ማርኪንግ a significant achievement in European exploration። ይሄ በጣም ትልቅ አቺቭመንት ነው። ምክንያቱም ለመጀመሪያ ጊዜ በዚህ በደቡባዊ አፍሪካ በኩል አድርገው ወደ ምስራቅ መተው ወደ ሩቅ ምስራቅ የሚወስደው መንገድ ኤክስፕሎር ያገኙበት መንገድ ነው። ቅድም እንዳልነው የአውሮፓውያን ኤክስፕሎሬሽን ወይም ደግሞ አገር አሰሳ አንደኛው ምክንያት ምንድነው? አማራጭ ትሬድ ሩት መፈለግ ነው። የነበረው ትሬድ ሩት በኦቶማን ተርኮች ተዘግቷል። ስለዚህ ያንን ክሮስ አድርገው ወደ ሩቅ ምስራቅ መሄድ ስለማይችሉ በኬፕ ኦፍ ጉድ ሆፕ በአፍሪካ ደቡባዊ ጫፍ አድርገው ወደ ምስራቅ የሚወስደውን ወደ ሩቅ ምስራቅ የሚወስደውን መንገድ ማግኘት ነው። ይህንን ዲስከቨር ያደረጉበት ጊዜ ነው ይሄኛው። ስለዚህ it was a significant achievement in European exploration በአውሮፓውያን አገር አሰሳ ወይም ደግሞ ኤክስፕሎሬሽን ታሪክ ውስጥ ትልቅ ተርኒንግ ፖይንት ነበር። በመሆኑም they established European footholds along African coast በዚህ እንዲህ በማድረግ በእነዚህ አፍሪካን ኮስቶች ላይ እነዚህ በሄዱባቸው አፍሪካ ጠረፋማ አካባቢዎች ላይ ግዛታቸውን ወይም ደግሞ ትሬዲንግ ፖስት በማቋቋም ይዞታቸውን የመሰረቱበት ጊዜ ነው። ስታብሊሽንግ ኦፍ ትሬዲንግ ፖስት። ስለዚህ የተለያዩ ቦታዎችን አቋቋሙ። ትሬዲንግ ፖስቶች ወይም ደግሞ የንግድ ሴንተሮችን በእነዚህ ኮስታል ኤሪያዎች ላይ ስታብሊሽ አድርገዋል። ፖርቹጋሎች አንዱ ትልቅ ያደረጉት ነገር ምንድነው? በእነዚህ በጠረፋማ አካባቢዎች ትሬዲንግ ፖስት ነው መጀመሪያ ያቋቋሙት። ኪ ዲቨሎፕመንት ምን አደረጉ? ፖርቹጊዝ ሞኖፖላይዝ ኖርዝ ዌስተርን አፍሪካ አይላንድስ ላይክ እንደ ማዲሪያ የምትባለውን አዞሬስ የሚባለውን እንዲሁም ኬፕ ቨርድ የሚባሉን አካባቢዎች ላይ ሞኖፖላይዝ አደረጉ። እነሱ ብቻ የሚቆጣጠሩት ትሬዲንግ ፖስት ስታብሊሽ አደረጉ። በ1446 ስታብሊሽ ትሬዲንግ ፖስት ኦን ዘ ሴኔጋል ኮስት። በሴኔጋል ኮስት ላይ ደግሞ በ1446 ላይ እንዲሁ ሌላ የንግድ ጣቢያ ወይም ትሬዲንግ ፖስት ስታብሊሽ አደረጉ። ሹገር ፕላንቴሽንስ ወር ሴት አፕ ኦን ዚስ አይላንድ። በእነዚህ ባቋቋሟቸው ትሬዲንግ ፖስቶች ላይ የሹገር ፕላንቴሽን ወይም ደግሞ የሸንኮራ አገዳ ማምረቻ ፕላንቴሽንስ ስታብሊሽ አደረጉ። እነዚህ ፕላንቴሽኖች የሚያሰሩት ባሮችን ከዌስት አፍሪካ ብዙ ባሮችን አምጥተው እዚህ አካባቢ በማስፈር በእነሱ ጉልበት የሚያመርቱበት ስራ ስታብሊሽ አደረጉ። እንግዲህ እነዚህ ትሬዲንግ ፖስቶች ናቸው በኋላ ለኤክስፕሎሬሽን መሰረት የሆኑት። ትሬዲንግ ፖስት ሰርቭድ አዝ ኤ ፖይንት ኦፍ ዲፓርቸር ፎር ፈርዘር ኤክስፕሎሬሽን ባይ ክሪስቶፈር ኮሎምበስ ቫስኮ ደጋማ። ቫስኮ ደጋማን በሉት ክሪስቶፈር ኮሎምበስ በሉት ወደ የተለያዩ የዓለማችንን ክፍል ለማሰስ በሚንቀሳቀሱበት ጊዜ እነዚህ ትሬድ ፖስቶች ላይ እያረፉ ነው ወደ ኤክስፕሎሬሽን የገቡት። ስለዚህ ለኤክስፕሎሬሽን ቀጥሎ ለካሄዱ ትልቅ ኤክስፕሎሬሽን እንደ አሜሪካን የተገኘችበት አይነት ኮሎምበስ ያደረገው ኤክስፕሎሬሽን እና ቫስኮ ደጋማ ያደረገው ይሄ ሳውዘርን ቲፕ ኦፍ አፍሪካ ያደረገውን ኤክስፕሎሬሽን መሰረቱ እነዚህ ትሬዲንግ ፖስቶች ናቸው። እነዚህ መነሻ ሴንተሮች ሆነው አገልግለዋል። ኮንጎ ሪቨር ኤንድ ጎንዶ ኪንግደም። ሌላው ፖርቹጊዝ ሪሌሽንስ ነው። 1482 ላይ ዲዮጎ ኬዮ ሪችድ ዘ ማውዝ ኦፍ ኮንጎ ሪቨር። ኮንጎ ሪቨር ጫፍ ላይ ደርሶ ነበረ። ክሌም ዘ ቴሪቶሪ ፎር ፖርቹጋል። ይህም ቦታ ለፖርቹጋል የያዘበት ሁኔታ ነበር። ከገዢው ጋር ንጎላ ይባላል ፎርመድ አሊያንስ ዊዝ ንጎላ ዘ ኪንግ ኦፍ ንጎንጎ ዶሚኔትድ ዘ ባንቱ ስፒኪንግ ኤሪያስ ኦፍ ምቡንዱ ይባላሉ። እዚህ አካባቢ ያሉ እነዚህን ህዝቦች ተቆጣጠሩ። ፖርቹጋሎች ከዚህ ከንጉሱ ጋር በፈጠሩት ወዳጅነት እነዚህን አካባቢዎች ከህዝቡ ጋር ሊቆጣጠሩ ችለዋል። ዘ ሪጅን ዋዝ ሪኔምድ። በኋላ እንግዲህ ይሄ አካባቢ ነው አንጎላ ተብሎ የተሰየመው። እንደምታዩት ንጎላ የሚለውን ስም ላይ ኤ ነው የጨመሩት። ንጎላ ዋዝ ቼንጅድ ኢንቱ አንጎላ አፍተር ዘ ሮያል ታይትል ኦፍ ንጎላ። ስለዚህ የንጉሱ ስም ነበር ንጎላ የሚለው፣ እሱን ነው እንግዲህ አንጎላ ብለው የሰየሙት ፖርቹጊዞች። ከ1580 እስከ 1670 ፖርቹጊዝ ሴትልመንት ሌድ ቱ ዘ ብሬኪንግ ኦፍ ጎንዶ። እንግዲህ ቀስ በቀስ እንዴት ግዛታቸውን እያስፋፉ እንደመጡ ነው የምንመለከተው። አንድ ንግስት አለች። እሷ ምን ትባላለች? ኒዚንጋ ምባንዴ ትባላለች። ኪ ፊገር ነች። ከ1581 እስከ 1663 የነበረች ነች። እቺ ንግስት የምትታወቀው በአንቲ ኮሎኒያል አቋሟ ነው፣ ወይም ደግሞ በጸረ ቅኝ ግዛት አቋሟ ትታወቃለች። ሺ ኢዝ ኦልሶ ኖን ፎር ኔጎሺዬሽን ስኪል። ከጠላቶች ጋር ወይም ደግሞ እነዚህ ዶሚኔት ሊያደርጓቸው ከመጡ አካላት ጋር ቅኝ ገዢዎች ጋር በምታደርገው ኔጎሺዬሽን ስኪል ወይም ደግሞ የመደራደር ክህሎቷ ትታወቃለች። እና ሺ ዋዝ ኦልሶ ቬሪ ጉድ ሚሊተሪ ስትራቴጂስት። ሚሊተሪ ንድፍ ወይም ደግሞ ስትራቴጂ በመቀየስም እንዲሁ ገናና እንደነበረች ይታወቃል። ዘ ፖርቹጊዝ ፕሬዘንስ ኢን አንጎላ was limited። እንግዲህ ፖርቹጊዞች አንጎላ አካባቢ የነበራቸውን ይዞታ ስንመለከት ሉዋንዳ አካባቢ ብቻ ኮንሰንትሬት ያደረገው ኦንሊ ኮስታል ኤሪያ ጠረፋማ አካባቢውን ነው እንጂ ወደ ሂንተርላንድ ወይም ደግሞ ወደ ውስጠኛው ክፍል ብዙም አልገቡ። ያልገቡበት ምክንያት ከፍተኛ የሆነ ሎካል ሬዚስታንስ ወይም ደግሞ የአካባቢው ነዋሪዎች
ከፍተኛ የሆነ ሬዚስታንስ ስለነበረ ኮንሰንትሬሽናቸውን ብዙዎቹ ተመለከቱ ኮስታል አካባቢ ነው ሪስትሪክት ያደረጉት። ዜሮ ሬዚስተንስ ህዝቡ ከፍተኛ ተጋድሎ ያደርግ ነበር። ዚስ ሌድ ሬዚስታንስ አጌንስት ዘ ፖርቹጊዝ ፎርስ ፎር ዲኬድ ለብዙ አስርተ ዓመታት የተደረጉ ናቸው። መጨረሻ ላይ ሳይኒንግ ኤ ፒስ ትሪቲ ኢን 1656 ኢነርት ኦነር ተርምስ እቺ ቅድም ያልናችሁ ንግስት ዚንጋ ባንዴ ከፖርቹጊዞች ጋር መጨረሻ ላይ የፒስ ተርም ኔጎሽየት አድርጋ አንዱ ምን ብለናል ከፍተኛ የሆነ የኔጎሽዬሽን ስኪል ነበራት። እሷ በፈለገችው መልኩ የፒስ ትሪቲው እንዲያልቅ ያደረገችበት ሁኔታ አለ። በ1656 እሷ በፈለገችው አሳምናቸው እሷ በፈለገችው መልኩ ፒስ ትሪቲ ከፖርቹጊዞች ጋር አድርጋለች። ዘ ኪንግደም ኦፍ ኮንጎ ኢኒሻል አላያንስ እንግዲህ መጀመሪያ አካባቢ ላይ ከፖርቹጋሎች ጋር ወዳጅነት መስርተው ነበረ። ዘ አላያንስ ዊዝ ፖርቹጊዝ በ1482 አካባቢ የመሰረቱት ግንኙነት የንጉሱን ክርስትና ወይም ደግሞ ካቶሊዝም እምነት እንዲቀበል አድርጎት ነበር። በ1491 ፖርቹጊዝ ሚሽነሪስ ቪዚትድ ኮንጎ ኤንድ ኮንቨርትድ ማኒ ኮንጎ የአካባቢውን ንጉስ ወይም ማኒ ኮንጎ ይባላል ብለናል ወደ ካቶሊክ እምነት እንዲቀበል አድርገውት ስሙም አፎንሶ ዘፈርስ ተብሎ ነበረ። ይህ ንጉስ መንግስቱን ሁሉ ልክ የፖርቹጊዝን ሲስተም ኢምፕሊመንት ለማድረግ ሞክሮ ነበረ and he was actively involved in the slave trade። መጨረሻ ላይ ግን የኮንጎ ኪንግደም እያሽቆለቆለ ሊመጣ ቻለ። ፖርቹጊዞች በመጀመሪያ በነበራቸው ወዳጅነት ሊቀጥሉ አልቻሉም። አልፎንሶም ካቶሊዝም እምነት ከተቀበለ በኋላ ያንን እምነት ህዝቡ ላይ ለመጫን ባደረገው ሙከራ ከፍተኛ ተቃውሞ ገጥሞታል። and in 1665 Portuguese invasion resulted in the capture of Mani Congo። መጀመሪያ በወዳጅነት የተጀመረው ግንኙነት መጨረሻ ላይ ፖርቹጊዞች ንጉሱን ጭምር በቁጥጥር ስር ሊያውሉ ችለዋል። ጦርነት ገጠሙ፣ ንጉሱን በቁጥጥር ስር አዋሉት እና የኮንጎ ኢንዲፔንደንስም እዚህ ላይ አበቃ። ራሷን የቻለች መንግስት የነበረችው ኮንጎ ለመሸነፍ በቃች። ስለዚህ ለኮንጎ መውደቅ ኢንተርናል አንሬስት caused by Portuguese slave trade ፖርቹጊዞች ከፍተኛ የሆነ የባሪያ ፍንገላ ያካሂዱ ነበረ። ይሄ ከፍተኛ ተቃውሞ በህዝብ ዘንድ አስነሳ። የንጉሱም እምነቱም የካቶሊክ እምነትም ህዝቡ ላይ በግድ ለመጫን ያደረገው ሁሉ ተደማምሮ ከፍተኛ ተቃውሞ አስነሳ። ይሄ ሁለቱ ተደማምሮ ለመንግስቱ መዳከም ዋነኛ ምክንያት ሆኗል። ኮንትሪቢዩት ቱ ዘ ኪንግደም ኮላፕስ ቱወርድ ዘ ኤንድ ኦፍ 17th ሴንቸሪ። ይሄ ሁሉ ተደማምሮ በ17ኛው ክፍለ ዘመን ኪንግደሙ ሊፈርስ ችሏል። የቫስኮ ደጋማ ቮያጅ ምን ይመስላል የሚለውን ስንመለከት ቫስኮ ደጋማ ከ1497 እስከ 1798 ቫስኮ ደጋማ ሴልድ አራውንድ ዘ ኬፕ ኦፍ ጉድ ሆፕ ወይም ደግሞ የሳውዘርን ቲፕ ኦፍ አፍሪካ በሱ በኩል አድርጎ ወደ ማሊንዲና ሞምባሳ ያደረገውን ጉዞ ያደረገበት ነው። ይህንን ጉዞ ካደረገ በኋላ ቅድም እንዳልነው ይሄ ጉዞ በሳውዘርን ቲፕ በአፍሪካ ደቡባዊ ጫፍ በኩል አድርጎ ወደ ምስራቅ ያደረገው ጉዞ በጣም ከፍተኛ የሆነ አቺቭመንት አምጥቷል። ከፍተኛ የሆነ ተርኒንግ ፖይንት ነው ከትሬድ ሩቱ ጋር በተገናኘ እንደተናገር ነው እና ይህን ሳውዘርን ቲፕ ኦፍ አፍሪካ በማቋረጥ መጨረሻ ላይ ማሊንዲና ሞምባሳ አካባቢ ላይ ላንድ ሊያደርግ ችሏል። ይህን አካባቢ ካየ በኋላ ሂ ሪፖርትድ የዚህ የስዋሂሊ ኮስት የስዋሂሊ ሲቲ ኢስተርን ኮስት ላይ ያለውን የስዋሂሊ ሲቲ እንዴት የበለጸገ አካባቢ እንደሆነ ሪፖርት ያደርጋል። ይህን ሪፖርት በማድረጉ ቫስኮ ደጋማ ይህን ሪፖርት በማድረጉ የፖርቹጊዞች ይህን አካባቢ ለማወቅ ይህን አካባቢ ኤክስፕሎር ለማድረግ ከፍተኛ ጉጉት እንዲያዳብሩ አድርጓል። ስለዚህ አንዱ በከፍተኛ ሁኔታ የኤክስፕሎሬሽኑ እንዲካሄድ ያደረገው የቫስኮ ደጋማ መጀመሪያ አካባቢውን ቃኝቶ ስለዚህ አካባቢ ያደረገው ሪፖርት ነው። ስለዚህ ሪፖርት ዘ ዌልዝ ኦፍ ዘ ስዋሂሊ ሲቲስ ፕሮምፕቲንግ ፖርቹጊዝ ፍሊት ቱ ካፕቸር ዲስ ሲቲስ ኤንድ ዲስረፕት ሎካል ትሬድ በአካባቢው የነበረውን አካባቢያዊ ንግድ ወይም ሎካል ትሬድ በማደናቀፍ ይህን አካባቢ ፖርቹጋሎች እንዲቆጣጠሩት ትልቅ ምክንያት የሆነው የቫስኮ ደጋማ ይህን አካባቢ ጎብኝቶ ያደረገው ሪፖርት ነው። ፖርቹጊዝ ኢንፍሉዌንስ ኢን ኢስት አፍሪካ እንዴት ምን ይመስል ነበር? የፖርቹጋሎች በዚህ አካባቢ ያመጡት ተጽዕኖ። ትሬድ ኤንድ ሚሊተሪ ኤክስፓንሽን ዘ ኤስታብሊሽ ትሬዲንግ ኤንድ ሚሊተሪ ፖስትስ። እንግዲህ እንዳልነው ኮስታል አካባቢ ላይ ትሬዲንግ ፖስት ይመሰርታሉ። ትሬዲንግ ፖስቱን ለመከታተል ፕሮቴክት ለማድረግ ከኢንተርናል ተቃውሞና ፎሬን ራይቫል የውጭ ተቀናቃኞቻቸው ፕሮቴክት ለማድረግ ደግሞ ሚሊተሪ ፖስትም አብረው ያቋቁሙ ነበር። ምክንያቱም ትሬዲንግ ፖስታቸውን መከላከል ስላለባቸው ከተለያዩ ጥቃቶች። ስለዚህ ይህንን ትሬዲንግ ፖስትና ሚሊተሪ ፖስት ሞዛምቢካን ኮስት ዛሬ ሞዛምቢክ የምንላት ጠረፋማ አካባቢ ነው። እዛ አካባቢ ላይ ስታብሊሽ አደረጉ። they attempted to control gold mines in ዚምባብዌ። ዚምባብዌ ውስጥ ያሉ የወርቅ ያለባቸውን አካባቢዎች ለመቆጣጠር ሞከሩ። በወቅቱ እነዚህ አካባቢዎች ሮዚ ኪንግደም እንዳየነው ግሬ ዚምባብዌ ከወደቀች በኋላ የተነሱ ኢምፓየሮች ነበሩ። አንዱ ሮዝዊ ነበረ። ይህም የጎልድ ማይንስ በወቅቱ ያስተዳድሩ የነበሩት ሮዚ ኪንግደም ነበሩ። በኋላ ሙዌኔ ሞታፓ ኪንግደምን በቁጥጥር ስር አውለዋል። በ1573 ሙዌኔ ሞታፓ they gain influence over ሙዌኔ ሞታፓ leading to increased Portuguese control of the local affairs። እንግዲህ ሙዌኔ ሞታፓን ተቆጣጠሩት። አብዛኛው የመንግስቱን ሁኔታ
ሁሉ በቁጥራቸው ስር ያደረጉበት ነው። በኋላ እንዴት ነው የፖርቹጊዝ ኮንትሮል ሊዳከም የቻለው የሚለውን ስንመለከት ሬዚስታንስ እና መጨረሻ ላይ ደግሞ እንዴት ከአካባቢው ኤክስፔል ወይ እንደተባረሩ እንመለከታለን። ፖርቹጊዝ ጌን ኢንፍሉዌንስ ኢን ዘ ኖርዘርን ኪንግደም ኦፍ ሙዌኔ ሞታፓ። እንግዲህ ሙዌኔ ሞታፓ ላይ ኢንፍሉዌንስ ነበራቸው ብለናል። መጀመሪያ ንጉሱን ፐርሱዌድ አድርገው ትልልቅ የወርቅ የማዕድን ማውጫ ቦታዎችን ተቆጣጠሩ። ዛምቤዚ ሪቨር አካባቢ ላይ ሴትል አደረጉ። ፖርቹጊዝ ሴትለርስ ሶት ግሬተር ኮንትሮል ኦፍ ዘ ኪንግደም አፌርስ። ቀስ በቀስ የመንግስቱን አሰራር ሁሉ ተቆጣጠሩ። ማለት ከፍተኛ ተጽዕኖ ያደርጉበት ጀመር፣ ተቆጣጠሩት የሙዌኔ ሞታፓ መንግስት። በ1828 እስከ 19 ፖርቹጊዝ ዲፊትድ ሙዌኔ ሞታፓ ፎርስ፣ ራሱን መጨረሻ ላይ ሰራዊቱን በማሸነፍ ተቆጣጠሩት። ይሄ የሃይድ አፍሪካን ሶልጀርስ ሜኪንግ ዘ ኪንግ። በኋላ ንጉሱን ሙዌኔ ሞታፓውን ፑፔት አደረጉት፣ ወይም ደግሞ ለስሙ የተቀመጠ አሻንጉሊት፣ ነገር ግን ሁሉን ነገር የተቆጣጠሩት ፖርቹጊዞች ሆኑ። ቀጥለው 1693 ላይ ዘሮዚ ሌድ ባይ ሻንጋሜር ኤክስፔል ዘ ፖርቹጊዝ ፍሮም ዘ ሪጅን። እንግዲህ ዘሮዚ ናቸው። ቅድም ከዚህ በፊትም እንዳለው ዘሮዚ በሻንጋሜር የሚባል መሪያቸው አማካይነት ፖርቹጊዞችን ከአካባቢው ለማስወጣት ችለዋል። ኢንድ ኦፍ ዘ 17th ሴንቸሪ ፖርቹጊዝ ኤክስፔልድ ፍሮም ኢስት አፍሪካን ፖርትስ ባይ አረብ። በኋላ አንደኛው ሙሉ ለሙሉ ከኢስት አፍሪካን ፖርትስ ሊወጡ የቻሉት ደግሞ በአረቦች የኦማን አረቦች ተሸንፈው። ዚስ የዛሬውን ትምህርታችንን በዚህ እናጠናቃለን። ለነበረን ጊዜ አመሰግናለሁ።